ጎበዝ ነው በጣም። ኧረ አንበሳ ነው እባክህ። አንበሳ በጣም ያ ህይወትን መንፈስን የሚያድስ ነገር አንተ ያ እሱ ነው ያምራል እባክህ። ሲያዩት ያምራል በጣም እንዴ ማታ ደግሞ የምታየው ምን ነው? እዚሁ ነው ሰፈር ጋር የተወሰነች እዚህ አካባቢ ድረስ በታክሲ ትመጣና ይሄንን ወክ እያረግጥ ሄድና ከጫፍ ደግሞ ይዛለህ። ያው ተጠቀቀም። አረ አሁን ላይ ትንሽ ያ ትንሽ ለዚህ አይነት ነገር ሲጨለመው አትመቸም። ያ አይ ነው ይሄ ማውን ነው የተሳለው። ተቀይሮ ነው ሌላ ሰል ነበር የሚገርም። የሆነ አስታውሰዋለሁ የሆነ ቀያይ ምናምን እንደዚህ ነገር ነበር። አሁን በሰሞኑ ነው የቀየረው። ያው አእምሮ ላይ ነው እየተሰራ ያለው። ገባ ሰው መጀመሪያ ብራይት ነገር ለካ እንዲህም አለ ብሎ እንዲል ማለት ነው። በቃ እንዲህ እዛ የተሻለ ነገር እያየህ ስትመጣ ሁሌ የተሻለ ነገር ትመኛለህ ማለት ነው። ምናምን የሆነ ነገር ሲሆን ለሀገር ነው ለውበት ነው ብለህ ማሰብ ትጀምራለህ ማለት ነው። ያን ነገር ነው ሞር እየሰሩ ያሉት። ፈርስ ቤት አፈር ቤት ነው ምኖረው ደርሶ በፈረሰ እያለም ያ የተሻለ ነገር ተሰርቶ አንተ የማትጎዳበት መንገድ ነገርም ስላየው እሱን ነው የምልህ። አቅም ስለሌለኝ ነው እንጂ ቢያንስ ለልጆች ጥሩ ነገር ያለ ነበር። ቦሌ መቼም ታውቃለህ። በስመ አብ የሚገርም መንገዱ ስፋቱ ሲል ደግሞ ታየው በስ እዛም የሚገርም ያበደ ነው። ድሮም እኮ እሱ ለጥጥ ያለ ነው ማለት ነው። ሰፋ ነው ያ። ይሄ ደግሞ ቴምር ነው መሰለኝ። ቴምር ነው። ያ ሰውየው የሚሰራው ከዛ ጀነሬሽን ነው የሚታሰበው። ያ